ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንዲሁም የሚለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ጓደኛ፣ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በውስጥ መስመር ልታናገሩ ትችላላችሁ። አድራሻዬ ወደ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። እና ያው ከትንሽ ጊዜ በኋላ ነው የመጣሁት። እንግዲህ አሁን ላይ ያው እቃም የዋጋ ጭማሪ ስለሰማችሁ አሁን ላይ ሰዎችም ያው ይረጋጋ በማለት ብዙም ሰው ትኩረት አልሰጠውም እና እኔም አሁን አዲስ ነገር ነው ይዤላችሁ የመጣሁት። እቃ በጣም ጨምሯል። አሁን ላይ ታውቃላችሁ፣ በየሚዲያው ትሰማላችሁ፣ ሁሉ ነገር ጨምሯል እቃና እዚህ ጋር አሁን ዛሬ ይዤላችሁ የመጣሁት ደግሞ በጣም የሚያምር የመጅሊስ ጨርቅ በእርሳስ ከለር። እንግዲህ እርሳስ ከለር የምትወዱ ሰዎች ካላችሁ በጣም ነው የሚያምረው። ያው እኔ ብዙ ጊዜ ቀይ ቡኒ እንደዚህ ብሉ ብላክ ነገር ቤት ያፈካላችኋለሁ። ግን እዚህ ጋር እንደምታዩት እርሳስ ከለር ራሱ በጣም ነው የሚያምረው። እዚህ ጋር ያው እንትን ለማለት ለመፈረሽ ስላልተመቸኝ እዚሁ የኔ ድጋፍ ጋር አድርጌ ነው አብሬ ቪዲዮ የሰራሁት ማለት ነው። ከኋላ ያለው አረንጓዴ ነገር ከታያችሁ ምናልባት እሱ ትንሽ ውበቱን ሊያጠፋው ይችላል። ግን እንደዚሁ ትራስ ልብሱ እርሳስ ከለሩ እንደዚህ ትራስ ልብሱ እና ፍራሽ ልብሱን ብቻ ጠጋ አድርጎ ሲያዩት ግን በጣም ነው የሚያምረው። ሻይ የሚያደርግ ነው። ሲቀጥል ጨርቅነቱ ደግሞ የማይነጨው ጨርቅ። የመጅሊስ ጨርቅ ሁለት አይነት ነው፣ የሚነጭ አለው፣ የማይነጭ አይነት አለው ማለት ነው። እና እዚህ ጋር ይሄ የማይነጨው ወፍራም ቆንጆ ኦሪጂናል ጨርቅ ነው ማለት ነው። እዚህ ጋር የምታዩት ይኸው በራሱ ዘርፍም በራሱ ነው የምሰራው ማች አድርጌ። እንደገና እዚህ ጋር ማንሽንም ከኋላ በኩል ለጀርባ ኬስ የምጠቀመውም ደግሞ በዚህ ነው። አንዳንዶቻችሁ የምጠይቁኝ ያላችሁ ከኋላ በኩል ደብል ፌስ ወይ ደግሞ በራሱ ይደረጋል የሚሉትን። በራሱ ከተደረገ ዋጋው እጥፍ ነው የሚሆነው። አንድ ትራስ ልብስ አሁን ላይ 600 ብር ነው። 650 700 ብር ነው ማለት ነው። ይሄ ቢያንስ ከትንሽ ጊዜ በፊት ስለተሰራ ነው 600 ብር እንጂ አሁን የመጅሊስ ጨርቅ 650 ብር። የከፋይ ፍርግርግ ወይ ደግሞ ልሙጥ ከፋይ ደግሞ 700 ብር። አዲሱ ጨርቅ የሻይን የሚያደርገው ጨርቅ ደግሞ አንድ ትራስ ልብስ 750 ብር። ከ600 ብር በታች አሁን ምንም አይነት የትራስ ጨርቅ አይገኝም ማለት ነው በዚህ ሰዓት። ለምን ይሄ ማንችን ያለ ዘርፍ አለ ውስጥ ላይ ስፖንጅ ላይ የምናደርገው ብዙ ነገር አለ። ስፖንጅ ሳይኖረው ጨርቁ ብቻ በጨርቁ ብቻ ተሰርቶ ከፈለጋችሁ ደግሞ አንድ ትራስ ጨርቅ 450 ብር ስፖንጅ ሳይገባበት። ይሄ ስፖንጅ ማለት ይሄ ሳይሆን ውስጥ ላይ ሲሰፋ የሚደረገው አለ ስስ ስፖንጅ ማለት ነው። ያ ካልተደረገበት አንድ ትራስ ጨርቅ 450 ብር። ስፖንጅ ኖሮት ግን ልክ እንደዚህ ውጥር ያለ ትራስ ከፈለጋችሁ ደግሞ 650 ብር። አንድ ትራስ ጨርቅ ዋጋው ይሄን ይመስላል። ከዛ የፍራሽ ጨርቅ ደግሞ አንድ የፍራሽ ጨርቅ ከታች ገበር ኖሮት በዚህ የሚዘጋ ከሆነ አንድ የፍራሽ ጨርቅ 2300 ብር። ጫፍ ጫፍ ላይ ጎማ ኖሮት መካከል ላይ በማሰሪያ የሚታሰር ከሆነ ደግሞ አንድ የፍራሽ ጨርቅ 1700 ብር። አሁን ላይ ያለበት ዋጋ ይሄ ነው። ብዙ ጊዜ ቪዲዮ ስሰራ ያለበትን ዋጋ አሳውቃችኋለሁ ማለት ነው። ለምን በየጊዜው እቃ ስለሚጨምር መቀነስ ሳይሆን በየጊዜው እየጨመረ ስለሆነ የሚሄደው በየአንዳንዱ ቪዲዮ ላይ እቃ የዋጋ ዝርዝሩን እያሳወቅኳችሁ ነው የሚሄደው ማለት ነው። አሁን እዚህ ጋር ይሄ እንደምታዩት 9 ትራስ ልብስ እና 3 የፍራሽ ልብስ አለው። 9 የትራስ ልብስ እና 3 የፍራሽ ልብስ አለው። አጠቃላይ በ10500 ብር። ይሄንን 10500 ብር የሚፈልግ ካለ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉት ካለ እንዲሁም አረፋ ደርሷል ለሰው ስጦታ ሆነ ለራሳችሁ ቤት መፈረሽ የምትፈልጉት ነገር ካለ እንግዲህ የቀደመ መውሰድ ይችላል። በዚህ አይነት ጨርቅ ሆኖ ደግሞ ሌላ ከለር አንድ ከለር ብቻ አለኝ እየቀረ። ከዛ ውጭ ምንም አይነት ተሰርቶ የተቀመጠ የለኝም። ለምን በትዕዛዝ ነው የሚሰራው። እንደነገርኳቸው አሁን ላይ ደግሞ እቃ በጣም ስለጨመረ ሰርቶ ለማስቀመጥ አስቸጋሪ ሆኗል። እና ይሄንን እንግዲህ በፍጥነት የደወለ 9 ትራስ ልብስ እና 3 የፍራሽ ልብስ ነው። ይሄንን እንግዲህ ይበቃኛል ብሎ ያሰበ ሰው ካለ መውሰድ ትችላላችሁ። 10500 በአስተያየት ተደርጎ ማለት ነው። ከዚህ በታች ምንም አይቀንስም አይጨምርም። ከዚህ በኋላ ግን ይሄንን ሳትወስዱ ከዚህ በኋላ ቢያንስ 15 ቀን ከዛ በላይ ከተቀመጠ ግን ዋጋው ይጨምራል ማለት ነው። 11000 ብር ወይ 11500 ብር እንደዛ እያለ ይሄዳል። እና ለማንኛውም የዛሬ ቪዲዮ እንግዲህ ይህንን ይመስላል። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻዬ ወደ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ። ከአዲስ አበባም ወደዛ ይሁኑ ወደዚህ ወደ ወሎ መስመር ነው። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከነዚህ በተጨማሪ አረቢያ መጅሊስ፣ እነዚህ የፈርኒቸር እቃዎች፣ ኤሌክትሮኒክስ እቃዎች፣ ማንኛውንም እቃዎች ሊሆን ይችላል ልታናግሩ ትችላላችሁ። ባላችሁበት እናደርሳለን ማለት ነው። እና እንግዲህ ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።